ሰላም ጤና ይስጥልኝ። ይህ አዶሊስ ኒውስ ነው። ለዛሬ ወደ አዘጋጀነው ዜናዎች እንሸጋግራለን። ህወሓት ዓለም አቀፍ ማህበረሰብ ከዝምታ ወጥቶ የፌዴራል መንግስቱ የሚፈጽመው የድሮን ጥቃት እንዲያወግዝና እንዲያደራድር ጥሪ አቀረበ። ህወሓት ዛሬ ባወጣው መግለጫ የፌዴራል መንግስቱ በትግራይ ክልል የሚያደርገውን የድሮን ጥቃት አጠናክሮ ጥለዋል ያለ ሲሆን ነገር ግን ሁኔታውን ለማባባስና ቀጠናውን ወደ ሌላ ጦርነት ለመውሰድ ለጥቃቱ ወታደራዊ ምላሽ ከመስጠት ተቆጥበናል ብለዋል። ህወሓት አሁንም ቢሆን ለሰላምና ድርድር ያለው አቋም እንዳልተለወጠ፣ ነገር ግን ትዕግስትም ልክ አለው። ትዕግስት እንደ ፍርሃት መቆጠር የለበትም። ትግራይ ከጥቃት ለመከላከል እንገደዳለን ብለዋል። የኢሚግሬሽን አገልግሎት በትግራይ ጊዜያዊ አስተዳደር ማህተም ያልተረጋገጡ ሰነዶችን እንደማይቀበል አስታወቀም። የኢትዮጵያ ኢሚግሬሽንና ዜግነት ግልጋሎት ስፖርት ለማውጣትም ሆነ የተለያዩ አገልግሎቶችን ለማግኘት ትግራይ ክልል የሚመጡ ዜጎች የሚያቀርቡት ሰነድ ክልሉ ጊዜያዊ አስተዳደር የተረጋገጠ ካልሆነ አገልግሎት እንደማይሰጥ አስታውቋል። የውሳኔ ዋና ዋናው ዝርዝሮቹም ተቀባይነት ያገኙ ሰነዶች ማለትም የልደት ካርድ፣ የመታወቂያና ሌሎችም ለፓስፖርት ማውጫነት የሚያገለግሉ ሰነዶች በሙሉ የትግራይ ጊዜያዊ አስተዳደር ማህተምና ሄዲንግ ያረፈባቸው መሆን አለባቸውም። ውድቅ የተደረጉ ሰነዶች በተመለከተ የትግራይ ብሔራዊ ክልላዊ መንግስት የሚል ሄዲንግና ማህተም የተሰጡ ማናቸውም ሰነዶች ተቀባይነት የላቸውም። የውሳኔው ምክንያት ደግሞ የፌዴራል መንግስቱ የትግራይ ብሔራዊ ክልላዊ መንግስት የሚለው አጠራር ስለማይቀበለውና እውቅና ስለማይሰጠው እነዚህ ህገወጥ ማህተሞች የያዙ ሰነዶች ይዘው ለሚመጡ ተገልጋዮች ተቋሙ አገልግሎት መስጠት ሙሉ በሙሉ ማቋረጡም ገለጸ። የምክክር ኮሚሽኑ ከወር በላይ የቆየው የምክክር ጉባኤ ዛሬ ማጠናቀቁን አስታወቀም። በኮንቬንሽን ማዕከል ሐምሌ 8 ቀን 2018 ዓ.ም በይፋ የተጀመረው የምክክር ጉባኤ የምክክር ሂደት በዛሬው ዕለት በስኬት መጠናቀቁን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። የኮሚሽኑ ምክትል ኮሚሽነር ሂሩት ገብረስላሴ በሰጡት መግለጫ እነዚህ ቀናት 4,000 ኢትዮጵያውያን በአንድ ላይ በማሰባሰብ 8 ሀገራዊ አጀንዳዎች ላይ ሲመካከሩ ቆይተዋል ብለዋል። ተመካካሪዎቹም ለዘመናት ለቆዩ አለመግባባቶች መፍትሄ የሚሆኑ ምክረ ሀሳቦችን ጠናክረው ለኮሚሽኑ አስረክበዋል ብለዋል። ሂደቱ ተመካካሪዎች በአንዳንድ ጉዳዮች ላይ ቀላሉ እየተግባቡ፣ በአንዳንድ ጉዳዮች ላይ ጊዜ ወስደው ጠንከር ያለ ውይይቶች እያደረጉ በመጨረሻ በአብዛኞቹ ጉዳዮች ላይ መግባባት ችለዋል ነው ያሉት። ኮሚሽኑ ሂደቱን ሲከታተል ሁሉም የምክክር መድረኮች በመደማመጥ በመከባበርና በመቻቻል ሲከናወኑ እንደነበር ማረጋገጥ መቻሉም ተናግረዋል። ሀገራዊ ምክክር ዓላማ ልዩነት ያላቸው ባለድርሻ አካላት ተወያይተው የጋራ መግባባት በመፍጠር በጋራ ወደፊት ማራመድ የሚቻልበትን እድል ማግኘት ነው ያሉት ኮሚሽነሯ ሀገራዊ ምክክር አሸናፊና ተሸናፊ የመለየት ሂደት አይደለም። ይህ ሂደት አንድ ወገን ተሸንፎ ሌላው ወገን የሚሸነፍበት ውድድርም አይደለም ሲሉ ተናግረዋል። ምክክር ጉባኤው ከምክር ሀሳቦችና ከስምምነቶች በላይ የሆኑ ውጤቱም አስገኝተዋል። ተመካካሪዎች እርስ በርስ ተዋውቀዋል፣ በመጨረሻም መግባባት ላይ ደርሷል ብለዋል። ኮሚሽነሯ አከራካሪ ስለነበረው የአዲስ አበባ ህጋዊ ጉዳይም ሆነ ሌሎች አጀንዳዎች ስለቀረበ ምክር ሀሳብ ያነሱት ነገር የለም። አይፎን 15 ካልገዛችሁልኝ ያለው ወጣት ራሱን ጨምሮ የቤተሰቡን ነፍስ አጠፋም። ህንድ ማሃራሽትራ ግዛት 18 ዓመት የሆነ ወጣት ዲስ አይፎን 15 ስልክ እንዲገዛለት ያነሳው ጥያቄ ቤተሰቦቹ ባለመቀበላቸው ከፍ ያለ ቦታ ላይ በመውጣት ራሱን ከገደል አፋፍ ላይ አቁሞ ቆይቷል። ወዳጆቹ ለሰዓታት ሲለምኑትና ለማሳመን ሲሞክሩ ከቆዩ በኋላ አባቱ ሊያድኑት ወደሱ ሲጠጉም ወጣቱ አባቱን ጨብጦ በመሳብ ሁለቱንም ከገደል ወድቀው ህይወታቸው አልፈዋል። ልጇንና ባለቤቷን በድንገት ያጣቸው እናትም በደረሰባት ከፍተኛ ሀዘንና ድንጋጤ ተመሳሳይ የገደል አፋፍ ላይ ራሷን በመጣል የእሷም ህይወት ማለፉ ተዘግቧል። ይህ አሳዛኝ ክስተት በዛሬው ዕለት በርካቶች ሲመለከቱት በወጣቶች የአእምሮ ጤና ዙሪያ ያለው ስጋት አጉልቶ
ያሳየ ስለመሆኑም ተነግሯል። ይህ ጉዳይ በዓለም አቀፋዊ ሚዲያዎች ትልቅ ሽፋን አግኝቷል። የትራምፕ ቪዛ እገዳ በፍርድ ቤት ተሻረ። የኒውዮርክ ፌዴራል ፍርድ ቤት ፕሬዚደንት ትራምፕ አስተዳደር ከ75 ሀገራት የሚመጡ ዜጎች ላይ ጥሎት የነበረውን የኢሚግሬሽን ቪዛ እገዳ ውድቅ አደረገ። የፍርድ ቤቱ ዳኛ ጄኔት ቫርጋስ በሰጡት ውሳኔ የውጭ ጉዳይ ሚኒስትር ያሳለፈው ይህ እገዳ በግልጽ ህገወጥና ሚኒስትሩ ህጋዊ ስልጣን ውጭ ነው ብለዋል። ውሳኔው ዜግነት ላይ የተመሰረተ መድሎ በመሆኑ ሀገሪቱ የኢሚግሬሽን ህግ ጋር እንደሚጋጭም ገልጿል። እገዳው ከአፍሪካ፣ ከላቲን አሜሪካ፣ ከኤስያ፣ ከአውሮፓ የመጡ የቪዛ አመልካቾችን እገዳ ሲሆን የትራምፕ አስተዳደር አመልካቾቹ መንግስት ላይ ጥገኛ የመሆን ስጋት አለባቸው የሚል ምክንያት አቅርቦ ነበር። እሱን የመሰረቱት የኢሚግሬሽን መብት ተሟጋች ድርጅቶች በፍርድ ቤቱ ውሳኔ መደሰታቸው ሲገልጹ፣ የውጭ ጉዳይ ሚኒስቴር በበኩሉ እስካሁን የሰጠው አስተያየት የለም። በስተ መጨረሻ ስፖርት። ማንቸስተር ዩናይትድ ሊጉን በሽንፈት ጀመረ። ማንቸስተር ዩናይትድ ከሁል ሲቲ ያደረገው የፕሪሚየር ሊግ መክፈቻ ጨዋታ 2-0 በሆነ ውጤት ተሸንፏል። ጃዮ እና ሜንዲ የሃል ሲቲ የማሸነፊያ ጎሎች አስቆጥረዋል። የተወደዳችሁ ተመልካቾቻችን ለዛሬ ያዘጋጀነው ዜና ይህን ይመስል ነበር። ስለተከታተላችሁ አመሰገንን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሰላም